በስመ አብ ኬፕ ቨርዲ ምን አይነት ቡድን ነው? ስፔንን ነጥብ አስጥለዋል። ስፔኖች ኬፕ ቨርዲን ማሸነፍ አልቻሉም። በጭራሽ ያልተጠበቀ ውጤት ማለት ነው። በስመ አብ። ለማንኛውም ይህን ጨዋታ የተመለከታችሁ ሰዎች ግን ላይክ አርጀንቲና ከሳውዲ አረቢያ ጋር የተሸነፈችውን ጨዋታ ታስታውሳላችሁ የመጀመሪያውን። ከዛ በኋላ ግን ዋንጫው ማሳካት ችላ ነበርና ሜቢ እኔ ከዛ ጋር እየተመሳሰለብኝ ነው። ኤኒዌይስ ስፔን ጨዋታው ማሸነፍ ባትችልም ግን ለስፔን ደጋፊዎች በጣም ዲስአፖይንት የሚያደርግ ምናምን አይደለም ጨዋታው ማለት ነው። የሚገራረሙ ፓተርኖችን ተመልክተናል። ኬፕ ቨርዲዎች በቃ የሆነ ምን ውጠው እንደመጡ አላቅም። በስመ አብ ስግጥ ነው ያሉት። በቃ ወታደር ሊሆኑ ነው የገቡት ማለት ነው። እና ስፔን ጎል ማስቆጠር አልቻለችም ማለት ነው። ግን ብዙም ዲስአፖይንት የሚያደርግ አይመስለኝም። ስፔን በቀጣይ የሚገርም ልክ ከአርጀንቲና ጋር ተመሳስሎብኛል ያልኳችሁ ለዛ ነው። አሪፍ ቲም የምንመለከት ይመስለኛል። በቃ ዛሬ ነው እኔ ኢንተርቴን ያደረኩት ዓለም ዋንጫን። ሰዓቱም አሪፍ ነበረ ምናምን ብቻ ለመጀመሪያ ጊዜ በዚህኛው ዓለም ዋንጫ ኢንተርቴን ያረኩት ጨዋታ ነው ማለት ነው። ከዚህ ቀጥሎ ቤልጅየም ከግብጽ ያበደ ጌም አለ። ጨዋታው አሪፍ ሰዓት ነው፣ 4 ሰዓት ቆንጆ ሰዓት ነው። እሱን ጨዋታ እንዳያመልጣችሁ። ያው እንግዲህ ሁሉንም ጨዋታ ለማየት አልታደልም። የዓለም ዋንጫ አሜሪካ የምትባል ሀገር እንግዲህ ይዘውብን ሄደው ማለት ነው። ይመቻል። እግር ኳስ ያልተጠበቀ ውጤት በማምጣት ንጉስ ናት ነው የምልህ። ገባህ? ኬፕ ቨርዴ ስፔን ጋር 0-0 ወጣች ብትባል ማን ያምናል ነው የምልህ። ገባህ? አሁን ዓለም ዋንጫ እየሞቀ ነው። የ0-0 ጨዋታ ብዙ ጊዜ አያረካም፣ ግን ቶርናመንት ላይ ልጠብቀው የሚገባ ነው። ኬፕ ቨርዴ ታዲያ ሙሉ ለሙሉ ከፍታ ከስፔን ጋር ትከሻከሽ። ተረዳኝ። ኬፕ ቨርዴ የዛሬ 2 ዓመት አፍሪካ ዋንጫ ላይ ትዝ ይላችኋል አይደለ? ማንም ሳይጠብቃት ሩቅ ድረስ ሄደች። የሚገርም ዲፌንስ ያላት የሚገርም ስፔንን ማቆም ቻለች ማለት ማን ነው? በጣም ሊያስጨበጭብ አዲሷ ቱኒዚያ ኬፕ ቨርዴን ማንንም ደግሞ አፍሪካዊ ስላላስቀየመች ይቋጠርልሻል ነው የምልሽ። ኬፕ ቨርዴያችን ያራዲጌ ልጅ ላንቺ ይቋጠራል ነው የምልሽ። ግማሽ አፍሪካ ግማሽ ዩሮፕ ምናምን የምታራምጁ ሙድ አልተመቸን። ምረጪ። ከኛ ጋር ኮንሽ 1 ቢሊዮን ሰው ይደግፍሻል። ከነሱ ጋር ኮንሽ ማንም አያውቅሽም። አባት ገባህ አይደል? ምን ሆነ ነው? ተረዳኝ። ብቻ ኬፕ ቨርዴ አስደስተሽኛል። ያው ጨዋታው ውግም ያለ ቢሆንም አሁን በደንብ የሚቋጠርበት ሌላ አፍሪካዊ ያለ ግብጽ ከቤልጂየም ጋር የአፍሪካ የፕሪሚየር ሊግ ሌጀንዶች መሐመድ ሳላ ቨርሰስ ኬቨን ደ ብራይነ ማለት ነው። እኛ ለኬቨን ደ ብራይነ ነው የምንደግፈው። ምንም አማራጭ የለም። መሐመድ ሳላ የሊቨርፑል ማሊያ ስትለብሺ እኮ ትመችኝ ነበረ፣ ግን የግብጽ ማሊያ ስትለብሺ ግን ጠላት ሄደሽ ምንም ማድረግ አልችልም ነው የምንገባው አይደል? እንደ አፍሪካ ሳይሆን እንደ ኢትዮጵያዊነት የሚበድለን ሀገር ላይ ነው የምትጮህ። ስለዛ አልሰማሽም ነው የምልሽ። በግሩፕ ስቴጅ አንቺና ሳውዝ አፍሪካ በግሩፕ ስቴጅ ነው መደረግ ያለባችሁ። እንጠብቃለን። አሁን ሊጀምር ነው። ኬፕ ቨርዴ ትችያለሽ። ስፔንን አስጨነቅሽልን ማለት ነው። እንዳይገባብሽ በማድረግ ራሱ ማስጨነቅ እንደሚቻል እኔ እስካሁን ድረስ በአርሰናል ብቻ ነበር ያየሁት። እስቲ ጠላት አንቺን ያደንቅሻል ወይ ለዚህ ውጤትሽ? ገባሽ? ምክንያቱም መከላከልም ብቃትም ሴት ፒስ ብቻ ደግሞ ታሸንፊ ነበር ነው የምልሽ። ተረዳሽ? አረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘው ስፔን የመጀመሪያ ወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ይችላል የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር ያሳለፉት። ከፈታኟ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንዱ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበር ሲያስገርሙ ያመሹት። ስፔን ምንም እንኳን በጨዋታው ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበር። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫናት እንዲህ ይቻላል፣ እንደዚህ መሆን ይችላል ማለት ነው። ምን አይነት መከላከል ነው? እንደዚህ አይነት መከላከል እኔ አርሰናል ከፒኤስጂ አላየሁም። እንደዚህ አይነት ጥቅጥቅ፣ እንደዚህ አይነት የእውነት ትችላላችሁ። የአፍሪካውያን ኩራት እናንተ ማለት በቃ የአፍሪካ ኩራት ናችሁ። ከአቅም በታች ለሆነ ነገር እንደዚህ ነው። በቃ ሽንጥን ሁሉን ነገርን ሰተህ ሁሉን ነገርን አርገህ ሜዳ ላይ ተከላክለህ ነጥብ ይዘህ ትወጣለህ። ማንም ገባ ማንም ጉዳያቸው እንደው እኮ የሚሄዱት ላይ ካውንተራቸው ጎል መሆን የሚችል ካውንተሮች እየሄዱ ነበሩ። መጠቀም አልቻሉም እንጂ ማለት ነው። እኔ ስፔን በዚህ ደረጃ በኬፕ ቨርዲ ትፈተናለሽ ብዬ ጭራሽ አልገመትኩም ነበረ።
የእውነት በቃ ጽድት ያለ ፐርፎርማንስ ነው አሳይተው የወጡት። በቃ የተሰጣቸውን ኃላፊነት በአግባቡ ነው የተወጡት ባጭሩ ማለት ነው። 0-0 ድንቅ የሆነ ፐርፎርማንስ። ኬፕ ቨርዲዎች የሚገባችሁ ውጤት የሚገባችሁን የተሰጣችሁን ይዛችሁ ወጣችኋል። ይመቻችሁ። አረ የዚህም በረኛ እድሜ አጣሩልኝ። ያማልን ይህንን ሁሉ ደቂቃ ቤንች ማድረግ ምን ያህል ዋጋ እንደሚያስከፍል አይቶታል። ቆመና እናጨብጭብለት ለዚህ በረኛ። ምን አይነት ኮምፓክት የሆነ መከላከል ነው! አስደናቂ መከላከል። ጭራሽ ለመሳሳት ራሱ እድል አይሰጡ። ጭራሽ ደግሞ ይሄ በረኛ ኖሮ ማለት ነው 40 ዓመቱ ነው ተባለ። እድሜው ግን ይጣራ። ማን ኦፍ ዘ ማች ተብሏል ጨዋታው። ኬፕ ቨርዴ አፍሪካዊቷ ሀገር ባዶ ለባዶ፣ ስፔን ባዶ፣ ኬፕ ቨርዴ ባዶ። ምንድነው የተመለከትነው? እንዴት ላሚንን 70 ደቂቃ ሙሉ ቤንች ታደርጋለህ? ገብቶ ምን ያህል ምን እንዳደረገ ተመልክታችኋልና የሁሉ ደቂቃ ላሚንን ቤንች ማድረግ እንግዲህ ዋጋ አስከፍቶታል። ምንም ቻንስ ክሬሽን እንዲያደርጉ አልፈቀዱላቸውም። ነገር ግን ያማል ከገባ በኋላ 2-3 አጋጣሚዎችን አግኝተዋቸው ነበር፣ አልሆንም። ለማንኛውም ጨዋታው ባዶ ለባዶ ተጠናቋል። እስኪ ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ኬፕ ቨርዲን እንዴት አያችኋል? ልክ 4 ሰዓት ደግሞ ሲል ይቀጥላል ማለት ነው። ግብፅ ከቤልጅየም፣ ሌላኛዋ የአፍሪካ ሀገር ግብፅ ከቤልጅየም የምትጫወት ይሆናል ማለት ነው። ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምልክቱን መንካት እንዳትረሱ። ዓለም ዋንጫ ማስገረሙን ቀጥሏል። ሻምፒዮንስ ሊግ ነው የሆነብን። እየተገረምን እየተዝናናን ነው። ተዝናኑ። እስኪ እንደኔ እዚህ ጨዋታ ላይ ለኬፕ ቨርዴ ሲቋጥር የነበረ ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጉት። ላይክ ፎሎ ምናምን እንዳይረሳ። ሉዊስ ዴላፎንቴ የሚገባውን ያገኘው ጀስት አይ ነው። በጣም ገና ነው፣ የምድብ ጨዋታ ነው። ስፔን ዘና ብላ ልታልፍ ትችላለች ከምድቧ ምናምን። ግን እንደዚህ አይነት ጨዋታዎች ላይ ነጥብ ካልያዝክ እንዴት ከምድብህ እርግጠኛ ሆነ ዘና ብለህ ለማለፍ ጥረት የምታደርገው? ኬፕ ቨርዴ ነው ብሎ ንቆ ነው ያማልን ቤንች አርጎ ኒኮ ዊሊያምስን ቤንች አርጎ ምናምን ቅጥለን ያደርገኝ። ከልቤ ነው የምላችሁ። ደጋፊ አይደለሁም፣ ግን ለደጋፊዎቹ አዘንኩኝ። የስፔን ብሔራዊ ቡድን ደጋፊዎች ካላችሁ ይቅር በሉ። ግን የሚገባውን ያገኘ የእጁን ያገኘው። ኬፕ ቨርዴዎች ይለያሉ። እንዲሁም በካውንተር አታክ ዘና ብለው ማጥቃት የሚችሉ አይነት ብሔራዊ ቡድኖች ቢሆኑ በእርግጠኝነት አሸንፈው መውጣት የሚችሉት ጨዋታ ነው። አንዳንዴ የትኛውንም ቡድን ንቃችሁ እንዳትገቡ የሚያደርጋችሁ ልክ እንደዚህ አይነት ጨዋታ ስትመለከቱ ነው። ይገባችኋል። በቃ ስፔኖች የምድብ ጨዋታው ላይ ትንሽ እንኳን ኢፌክት የሚፈጠርበት ከሆነ ዴላፎንቴ በእርግጠኝነት ይህንን ጨዋታ እያነሳ ማማረሩ አይቀርም። አይኖ የዓለም ዋንጫ የመጀመሪያ ጨዋታዎች ራሳችሁንና ተጋጣሚ ቡድኖቹን እንድትመለከቱ ያደርጋችኋል። ግን ደግሞ የዚህን ያህል ንቀት የታየበት አይነት አሰላለፍ አሰልፋችሁ ገብታችሁ ከተጫዋቾቻችሁ የተለየ ተአምር መጠበቅ አያስፈልግም። በቃ ልጁ የተወሰነ ጉዳት ምናምን አጋጥሞት ነበር እየተባለ ሲወራ ነበር ያማል። ግን ደግሞ መጫወት የሚችል ከሆነ ተቀይሮ መግባት የሚችል አይነት ከሆነ ለምን አሰልፈው አትሞክርም? የከፋ ነገር እኮ ይመጣል ብለህ ካሰብክ ቢያንስ ቀይረ ማስወጣት ይቻላል። ኤኒዌይስ ግን ይሄ የዓለም ዋንጫ ድራማቲክ በሆኑ ክስተቶች እንደሚቀጥል እኔ አልጠራጠርም። በቃ ትንሽ የተባሉ የተናቁ ቡድኖች ማለት ነው ትልልቅ ቲሞችን ካሁኑ እያስጣሉ ነው ያሉት። ስለዚህ ወደፊት ደግሞ የሚፈጠረውን ማንም አያውቅም፣ ኤክስፔክት አናረግም። ስለዚህ ብቻ ግን የሚገርም ጨዋታ ተመልክታለን ብዬ አስባለሁኝ። እስኪ ስለ ጨዋታው ያላችሁን አመለካከት ኮመንት ላይ ያስቀምጡልኝ። ይመቻችሁ።